ዘመኑ አለበል እባላለሁ። የ12 ዓመት ከባድ መኪና አሽከርካሪ ነኝ። የተለያየ ከባድ መኪና ብዙ መኪና አሽከርካሪ ያለው ይሄ መኪና አሁን የመጣ መኪና ደግሞ በጣም ልዩ የተሻለ የተባለ መኪና ነው። ኦኬም ቢሆን ቆንጆ ነው፣ የተሻለ ነው። ሌላው ደግሞ ያው ጉልበቱም ቆንጆ ነው፣ አሪፍ ነው። ጉልበት ራሱ ይሰነጥቃል። ያ አሁን ያኛው መኪና ትንሽ እንትን ሊል ይችላል። ያው ዳገት ላይ ስናቀባበለ ትንሽ ዳገት ላይ ደከም ይላል። ይሄ ደግሞ ዳገት ላይ ያቀጣጥላል። ቁልቁለት ላይ ፍሬን ሞተር አሪፍ ነው፣ ቆንጆ ነው፣ ተመችቶናል። ተሻሽሎ በጣም መጥቷል። ጋቢና በቀላሉ በኤሌክትሪክ የሚነሳ ነው፣ በኤሌክትሪክ የሚወርድ ነው። ስራ ለኛ ቀሎልናል። ሌላው ወንበር መቀመጫ ወንበር ነው። ያው መቀነሻም መጨመሪያም አለው፣ ንፋስ ነው። እሱም ለውጥ አለው። ተረፋ ተመችቶናል፣ አሪፍ ነው። ለውጥ ትልቅ ለውጥ አለው። ውስጡም እንደዚህ ምቾት አለው። ውስጡ ራሱ አልጋው ራሱ በጣም ሰፊ ነው። በነፃነት እንዲህ ደክመህ ስትሰራ ውለህ በነፃነት አይደለም ብቻ ለሁለትም ራሱ ያስተኛል። ማንሻውም እዛው መሪ ላይ ነው። ይህም ትልቅ ለውጥ ነው። ሬዲዮን ብትል እዛች ቀነስ አድርገህ በእጅ ላይ ነው። ሁሉም ነገር በእጅ ላይ ነው። በሩ ራሱ ይሄ በጣም የዘመነ ነው። ያ ደግሞ ቀለል ያለው ነው። ይሄ ትንሽ ከበድ ይላል። አይለን ማስቀመጫውም ከላይም ከታችም እዚች በእጅ ነው። ሁሉ ነገር እጅ ላይ ነው። ብዙ ለውጥ አለው። ጠበብ ያለ ቦታ ላይ ሌላው ካሜራ አረግላታለሁ። በካሜራ ወደ ኋላ ስቴድም ያው ነው ካሜራ ስላለው ይሄ በጣም ለውጥ ነው። ይሄ ራሱ ከተማ ውስጥ ይሄ በጣም ለውጥ አለው። ይሄ አሁን ይሄ ከተማ ውስጥ እንደራስ አሁን ለውጥ ያልከው ይሄን ነው። በቃ ቀላል ነው፣ አሪፍ ነው። ያው እንደዚህ ትቆጣጠራለህ፣ በሁሉም ነገር ትቆጣጠራለህ።